ፈጣሪ ነው የሚያውቀው እናንተ ያሰባችሁትን እሰየው ነው ጥሩ ነገር አሰባችሁ ከሆነ እሰየው ነው ግን ቢያንስ እንዴት ሃንድል ማድረግ እንዳለባችሁ ትንሽዬ ነገር አንብቡ በቃ ይሄ ለእናንተ ነው ለሚያዳምጠው ሰው ደግሞ ለምንሰማው ደግሞ በቃ ሁላችንም አዳምጠኝ ሰዎች ታሪክ ለምናደርገው ሰዎች ደግሞ እባካችሁ በቃ እንዴት ነው የማይሰቀጥጣችሁ ኮሜንት ላይ ገብታችሁ የሰውን ህይወት እንዲህ ቅንጥስ ታደርጋላችሁ በቃ ቅንጥስ የበዳዩንም ይሁን የተበዳዩንም ይሁን የሰው ልጅ ባይዘው በጣም ዲግኒፋይ የሆነ ፍጡር ነው የበዳዩንም ቢሆን በጣም መጠንቀቅ ያለብን ነገር ከተበዳይ ጎን መቆም ዳትስ ነምበር 1 ስለበዳዩ ለማውራት ግን ትንሽ እንትን ማድረግ አለብን ቢያንስ በቃ ለዛ ሰው the benefit of the doubt ለዛ ሰው መስጠት መቻል አለብን ቢያንስ የተወሰነች መታገስ ሜቢ ያ ሰው መጥቶ ራሱን የሚገልጽበት መንገድ የሚያብራራበት መንገድ ካለ እድል መስጠት ያስፈልጋል አዚፍ ስለዛ ሰው መጥፎነት ማስረጃ ኖሯችሁ ቁጭ ብላችሁ ይሄን ሰው መቼ ነው አጋልጠው ስትሉ ስታስቡ እንደነበረ ሰው ድሮም እኮ ይሄ ሰውዬን ያልወደውም ድሮም እኮ ይህችን ሴትዮ ብላችሁ በቃ የሚያስጠላ ጀጅመንት ነው ያላችሁ እና እኔ ሳወራ ምንም አይነት ስፔሲፊክ ኬዝ ጭንቅላቴ ውስጥ አስቀምጬ አይደለም ስለ በዳይ ሳወራ ምክንያቱም እንዳልኳችሁ ነው በስራ ህይወቴም ይሁን በራሴ ህይወቴ ተበደሉ የተባሉ ሰዎች ሳይበድሉ ምናልባት ደግሞ አንዳንዶቹ ደግሞ በደሉ በተባሉበት መጠን ሳይሆን በሌላ መልኩ ደግሞ ሆኖ የተገኙ ሰዎች ስላሉ አንድም ሰው ቢሆን ማይሆን ፍረጃ ፈርጀን የሱም ህይወት አለው ምክንያቱም ጤናማ ሰው ሆኖ ከተገኘ አንድ ሰው ሴትን ብትሆን ወንድም ብትሆን ዝም ብለን ማይሆን ደረጃ ላይ አድርሰን በቃ ትገደል ተሰቀል ወይም ይገደል ይቆረጣም ብለን ከጨረስን በኋላ ንጹህነታቸው ቢረጋገጥ ለኛም ለህሊናችንም ጥሩ አይደለም ሶ ፕሊዝ ይሄንንም ጥንቃቄ እናርግ ከዛ በቃ ትገባላችሁ ተበዳዋን እኔ አንዳንድ ሰዎች ደጋረግሽ አይባልም እኮ ደጋረግሽ ይባላል አንተ እህትህ ልጅህ ወይ እናትህ ወይ አክስትህ ሆና እንደዚህ አይነት ነገር ደረሰብኝ ብላ ህዝብ ላይ ብትቀርብ ደጋደረገሽ እንድትባል ትፈልጋለህ ኦ ማይ ጋድ ደጋደረገሽ እንዴት ይባላል ባይዘው እናንተ አቢዩዝ ከሚያደርጉ ሰዎች ለይቻላችሁ እድሉ ቢኖራችሁ ምናልባት ከዛ ሰው በከፋ ሁኔታ ልታረጉ የምትችሉ ሰዎች እንደናችሁ ነው የምረዳው አይባልም ማን ነው ስም ያስገድዳችሁ ኮሜንት አድርጉ ብሎ ማን አንቋችሁ ነው የምጽፉት አዳምጣችሁ ታሪኩን አታልፉም እንዴ ኦ ማይ ጋድ